ጸሎት ነገሮችን ከመቀየሩ በፊት አንተን ይቀይራል። ስለዚህ ቀናችሁን ስትጀምሩ በመነዛነዝ አትጀምሩ፣ በመዝሙር ጀምሩ። እዚህ ነው ጠዋት ስትነሳ አፍ በመዝሙር የሚሞላው። እግዚአብሔር እድል እየሰጠ ነው። ጸሎት prayer እግዚአብሔር ከኛ ጋር ለመነጋገር እድል መስጠቱ አይቀርም። ጸሎት ነገሮችን ከመቀየሩ በፊት አንተን ይቀይራል፣ ውስጥህን ያግለዋል፣ ያነቃቃል፣ እንደ ጋለ ብረት ያደርጋል። ለዚህ ነው በመንፈስ የምትቃጠሉ ሁኑ ወይም የጋለ መንፈስ ይኑራችሁ የሚለው። ለዚህ have a fervent spirit። የጋለ ብረት ታውቃላችሁ፣ እንደሱ ሁኑ ነው የሚለው። እንደ ሰው ሁሌ የጋለ ነው። ሁሌ በመንፈስ የሚቃጠል ሰው አለ፣ ሁሌ የሚዘምር ሰው አለ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። እንዴት? በመዝሙርና በዝማሬ በመንፈሳዊ ቅኔ ለጌታ በልባችሁ ተቀኙና ዘምሩ። አይቀርም? ሁሉ ጊዜ በልቡ ለጌታ የሚቀኝ ሰው ኮንቲኒየስ የሆነ ኢንፊሊንግ ኦፍ ዘ ሆሊ ስፒሪት ያገኛል። እዚህ ነው ጠዋት ስትነሳ አፍ በመዝሙር የሚሞላው። እግዚአብሔር እድል እየሰጠ ነው። እዚህ ነው ወንድሞች ጠዋት ጠዋት ጺማቸውን ሲላጩ ፀጉራቸውን ሲያበጥሩ ሰምታችሁ የማታውቁትን ፉጨት ትሰማላችሁ። መዝሙርም አትችለው ሁሉ በልጦ አተንሰን ሄቨንሊ ፍሪኩዌንሲ ጋር እግዚአብሔር ሊያገናኝ ነው። ለምን? አእምሮ ገና በብዙ ነገሮች አልተያዘም። ሌሊቱን በሙሉ እየታጠበ ስለነበረ ጠዋት ስትነሳ ልብ ውስጥ መዝሙር ሲመጣ መዝሙሩን እየዘመርክ ልሳን እየተናገርክ እንደ ፓራሹት ውስጥ ያለው ነገር እየተከፈተ ከሄደ ሙሉ ቀን ደስታ ያንተ ነው። በነገር ደግሞ የሚጀምሩ ሰዎች አሉ። ጠዋት እዚህ ቤት እኔ እድሜ ዘመኔን በተከላላ ፍርፍር ነው እንደምበላው፣ እኔ ቁርስ ዘመረረኝ፣ ዘይት የለውም፣ ጎረቤት ተሳድቦ የሚጀምር መንፈሱን ሄዶ ከዲመን ጋር ኮኔክት አድርገው ቀኑን ሙሉ ሚዘርብል ላይፍ የሚያሳልፍ ሰው አለ። ስለዚህ ቀናችሁን ስትጀምሩ በመነዛነዝ አትጀምሩ፣ በመዝሙር ጀምሩ። እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ መስታወት ፊት ቆማችሁ ዘምሩ፣ ተናገሩ፣ መንፈሳዊ ሁኑ። ስራችሁን በመንፈስ ጀምሩ። በስራዬ ላይ የእግዚአብሔር መንግስት ይምጣ በሉ። አሸናፊዎች እናንተ ትሆናላችሁ። ሰይጣን ሳይቀድማችሁ ቀደሙት። ጠዋት ተነስተ ቀንህን ካበላሸ በኋላ ማታ ላይ መተ እግዚአብሔር ላይ አታላዝንህ። የዋለቃ እንትና አድርገው እንትና እንደዚህ ያደረገኝ ጌታ ሆይ እኔ ታገስኳቸው፣ እኔ ቻልኳቸው፣ ተው ስትለኝ ተውኳቸው። ኧረ እባክህ መጀመሪያ ቀንህን በመንፈስ ጀምር እስቲ። አለቃ አንተ አለቃ ትሆንበታለህ። ያንተ ሞገስ አንተ ፊት ላይ የሚያበራውን ነገር ተቋቁሞ አንተ ላይ አንድ ነገር መናገር አይችልም። አውቶቡስ ውስጥ ስትገባ፣ መኪና ውስጥ ስትገባ፣ መስሪያ ቤት ስትገባ፣ ትምህርት ቤት ስትገባ ዩኒክ ሰው ሰዎች ይሰሙሃል፣ ትሰማለህ፣ ትታያለህ። አልሆነ ገና ካልጋ ስትነሳ በቲክቶክ የምትጀምር ከሆነ አስቸጋሪ። ካልጋ ላይ እንደ ጄኪ ቻን በልሳን ነው መነሳት። በመንፈስ የምትቃጠሉ የማትበርዱ የሆነ ለኔጌቲቪቲ ለማኩረፍ ፊት ለማርዘም ተስፋ ለመቁረጥ የማትመቹ ሰው ሆኖ ውስጥ እንዲህ ብሎኝ ያውቃሉ ጓደኞች። መቼ ነው አንተን አዝነ ተስፋ ቆርጠ የምናየው? መቼም አታዩ። እኔን ይሄ ብሉ የሚባል ቀን ሁሉ ነገር ጨላለመውብኝ መሄጃ አጥቼ ግራ ገምቶኝማ አታዩኝም። እንዲያውም እኔ በጣም ያዘንኩ ቀን፣ ተስፋ የቆረጥኩ ቀን ምን አይነት ሰው እንደሆንኩ ልንገራችሁ። ወይኔ ልሳኔ እንደዛ ይሰጥ
መዝሙሬን ከፍቼ ከሰይጣን ጋር ፊት ለፊት ነው እንጂ ዋጋ ያለው እዚህ ሞከርኩም ቢ በዚህ ሞከርኩም ቢ በዛኛው ሞከርኩም ቢ ተስፋ ቆርጬ ከደቂቃዎች በኋላ እንደገና ስነሳ ነው የምታየው። ተስፋ ቆርጠህ ታውቃለህ ወይ? ብዙ ጊዜ። ሞትን ተመኝተህ ታውቃለህ ወይ? ብዙ ጊዜ። እዛ አልቆይም ግን ከሆኑ ደቂቃዎች በኋላ ምን እንደሚያስፈነጥረኝ አላውቅም። ብድግ ብዬ ነው ማለት ነው። ምን ብሎ አንዳንድ ሰው አለ ሁሉን ነገር በቃ በኔጌቲቭ የሚያይ ሰው አለ። ምንም ብታርጉለት ምንም ቢሳካለት ለማመስገን፣ ለመዘመር፣ ለመሳቅ፣ ለመደሰት የማይፈልግ ሰው አለ። እንዴው መሳቅ ኃጢአት የሚመስል ሁሉ አለ። ረጅም ከሳቀ ሁሉ አይታችሁ አታውቁም? አይስቅም፣ አይደሰትም፣ ምንም የለም።